ለአንተ በጣም አስመሳይ ቲክቶከር ማን ነው? ዩቲ ዳሎል። ግን አስመሳይ ስል በመጥፎ ወይ ሳይሆን በቃ የሆነ ትሬንድ ነገር ሲመጣ ትሬንድ ጃክ ማድረግ ይችልበታል። የእሱ ማርኬቲንግ ስትራቴጂ ትሬንድ ጃኪንግ ነው የሚባለው። ልክ የሆነ ነገር ይፈጠር እዚህ ሀገር ላይ እንደምንም ብሎ ስለ ራሱ ነው የሚያደርገው ማለት ነው። ያንን ይሄ በጣም የሚገርም ስኪሉ ነው የሱ። እና ደግሞ ኦፒኒየን ለመስጠት አይፈራም። የሆነ ነገር ይፈጠራል እዛ ላይ ኦፒኒየን ይሰጣል። ስለዚህ ከሌሎች ሰዎች ትሬንድ ተከትለው ከሚሰሩ ሰዎች የእሱ የሚለየው ምንድነው? የሆነ ትሬንድ ሲፈጠር ሰዎቹ ትሬንዱን ብለው ሳይሆን እሱ ጋር የሚሄዱት ራሱን የእሱን ኦፒኒየን ፈልጎ ነው። ስለዚህ አውቶሪቲ አለው። የሚሰራው ነገር እሱ ምን አለ የሚለውን ነገር ሰው ይጠብቃል። ከዛ ደግሞ በጣም ሬሌቫንት ያደርገዋል እሱ የሚሰራበት መንገድ ማለት ነው። ለምሳሌ የሆነ በጣም ፖፑላር ኤሌክትሮኒክስ አይደለም፣ ፖፑላር ኤሌክትሮኒክስ አሁን የዛን ጊዜ ምንድነው 90,000 ብር አውጥተዋል። 90,000 ብር ያወጣው እንግዲህ እሱ አስቦበት ወይ ደግሞ አዝኖም ሊሆን ይችላል። ነገር ግን ያንን ሲያወጣ ሰዎች ስለ ፖፑላር ኤሌክትሮኒክስ ንቅናቄ የፈጠረውን ሲያስቡ መጀመሪያ ከሚመጡላቸው ሰዎች መካከል ዩቲ ዳሎል ነው። ይሄ የሆነበት ምክንያት እሱ ስለ ያንን ትሬንድ ያንን የተፈጠረው ነገር ስለ ራሱ አደረገው እና ራሱን ደግሞ ሬሌቫንት አደረገው። ስለዚህ በየትኛውም ትሬንድ መጣ በየትኛውም በተፈጠረ ነገር ይጠቀምበታል። በጣም የማርኬቲንግ ስትራቴጂ የሚገርም ነው። እሱ የሚያስተምራቸው ነገሮች እኔ አሁን ለምሳሌ ሶሻል ሚዲያ ማርኬተር ነኝ፣ ግን ዩቲ ዳሎል ጋር ሄጄ ብማር ብዙ የማገኛቸው ነገሮች ይኖራሉ ብዬ አስባለሁ ፐርሰናሊ ማለት ነው።